ሲለይ ይጨንቃል። እጭ አይለያዩም። መለያየት አይለያዩም። እኔ ልበዝቅ ከፍ ነው ብትለ እነሱ ሳይ እውነት ሁሌ ስጠል እሷ ቀለበት ጋር ነው እስካሁን ቀርቦ ይህንና እንዳይለያዩ የተደረገው መጀመሪያ ድራማ ለመቀጠል ሲሉ ድራማ ለመቀጠል ሲሉ ምንድን ነው ያደረጉት? በመሀል ናት ብለው አመጡ። ገባችሁ? ካላክተሯ ግን ቀለበት መቼ ነው ያደረጉ? እኔ ምን አውቃለሁ? እዚህ ላይ አየሁት። ያው ግን ራሳቸው ነው ልብሷ እኮ አለ ይታወቃል። ልብሷ እኮ ይታያል። ሰላሙን አምጣ። አሜን። እውነት ሰላሙን ያምጣ። እንጀቴን ነው ይበሉኝ ዛሬ። እውነት እኔ አብሬ ነው ያለቀስኩት። እኔ ትናንትና እንጂ ያልኩት ዛሬ አላለቀስኩም። እኔ እሷ መዘዝ ሁለቱም ሲያለቅሱ በቃ የሆነ ያለ አይደለ የሆነ ስሜት ይፈጠርብሻል። ሁለቱም እንጀቴን ነው ይበላኝ። ዛሬ እሷ አላለቀሰችም፣ ተናዳለች እንጂ አላለቀሰችም። በቃ አለሽ አይደለም በቃ የሰው ውስጡ ሲረዳ ሲቀርሽ እና መናገር ማትፈልጉ ነገር ውስጥሽን ያምቅና እንደዛ ነገር ይመስለኛል እሱ እያስለቀሰ። እንግዲህ ምን ይደረግ እሱ እንዳችሁ። አይ እውነት ይጨንቃል። ግን በጣም ተኛ ለማየት እንደዚህ የጨነቅን እነሱ አጠገባቸው እንዴት ነው? ጎኖም ቀረው እነሱ ብቻ ፈጠራ አይለያቸው እንደዚህ የተዋደዱ እውነት። ኧረ ይለያዩ እናንተ በሁለታቸው ማለት ልጅ ተፈጥሯል። ልጅ ነፍሰ ጡር እኮ ናት። እሱ እንኳን እውነት አይመስለኝም። ልጁ ታላማሳመን ሆነ ልጁስ እና ታዲያ እውነት የሱ ልጅ ነው እንዴ? ታዲያ እሱን ካላመንሽ መጀመሪያ ልጅ አለመሆን የሱ ልጅ ላለመቅለስ እንደሳመን ልጁ የሱ አይደለም ደስ ይመኛ አብረሽ። እንደዛ ነው። እንደዛ ያዋጣ ነፍሽኝ ነው የምትሉ ነገር ይጠፋል። ምንም ነገር የለም። መጨረሻውን እንይስ ይላል። በምን እንደሚዘጋ እንይወቅ። ልጅቷ ነበረ ከትገደ እዛ ስትል ማለት ወይ አንዴ በጥፍ ቢሏት ደስ ይለኛል። እንዲያውም ከሱ ጋር እኔ እንደዚህ ሙሉ በሙሉ ሳይሆን እንደዚህ አቋርጬ ነው ማያቸው። ሁለተኛ እኔ በእንደዚህ አይነት ወሬ እንዳትመጣ። እኔ ከቻላችሁ ከሱ ጋር አስማሙና ከልጅ ጋር እንዲኖር ያድርጉልኝ። እኔ ከሱ ጋር እንዲኖር ያድርጉልኝ። እንታይ አላት ደግሞ ያኛ ረጅሙ ልጁ ደፋር እኮ ነው። አንዳንድ ሰው አይነውጣ ስትሆን እንደ እርሜላ አንቺ ሄል ምላት ንስሳል እግዚአብሔርም እቺ እንኳን ጻል ልጅ ጅሮታለች። ኤርሜላ አትሻልም። ኤርሜላ እኮ እርጉዝ ሴት ላይ የጨከነች ሴት ናት እኮ። አልከታተላትም። ኧረ የተረገመች ናት እንዴ! ቀጃለሽ እንዴ! በጣም ጨካኝ ናት እሷ፣ አውሬ ናት። እኔ እንጃ አላያትም፣ ማየትም አልፈልግም። ግማሽ ሚሊዮን ገባ። እንደዛ በዛ እንቀበረናል። ማንም የሚሳፈረው ደግሞ ሪፖርት አየር መንገድ ይላል። የኔ ማራጭ አንድ ስልክ እየተደወለብኝ ነው ከኢትዮጵያ ላንሳና እንደገና ከፍታለሽ። ወደች እሺ እናቴ እሺ ዘዋሪ እሺ እሺ